የሚገርም ነው። ሕፃኑ ላይ የሆነው እንዲህ ነው። ሻሸመኔ የሚኖረው የ8 ዓመት ሕፃን ተባረክ ሽመልስ የካቲት 24 ጠዋት 1 ሰዓት ላይ ዳቦ ለመግዛት ዩኒፎርምን እንደለበሰ ከቤት ይወጣል። አንዲት ወጣት ሴት ቀረብ ብላ ስማው እናትህ ደህና ናት አወከኝ ብላ ትቀርበዋለች። ሕፃን ተባረክም ፈሌ አዎ ደህና ናት ብሎ ማውራት ይጀምራል። እንደውም ለፈሌ የምትወስድላት ብር አለ፣ ኬክም እገዛልሃለሁ፣ ባለፈው የላኩላችሁ ኬክስ ደረሳችሁ ብላ ግራ አጋብታው ዳቦውንም ሳይገዛ ትንሽ ማዳበሪያና ለዳቦ መግዣ የተሰጠውን 200 ብር ይዞ ይከተላታል። ብዙ ውስጥ ለውስጥ መንገድ ከተጓዙ በኋላ አንድ የገበያ ማዕከል ይዛው ትገባለች። አንድ ሱቅም ጠጋ ብላ 2 ቀሚሶችን መርጣ ለእናት ያስለክቻት ልምጣ፣ እስከዛ እሱ እዚህ ይቀመጥ ብላ ፍዝዝ ያለው ሕፃን ተባረክን እንደ ዋሳ አስቀምጣው ወጣች። ሱቅ ውስጥ የነበረው ወጣትም አረ እናትህ ቀሚሶቹን ይዛ ሄዳ እኮ ቆየች፣ ምን ሆና ነው ብሎ ሲጠይቀው ሕፃን ተባረክ አረ እኔ እኮ አላውቃትም ከመንገድ ይዛይ መታ ነው አለው። ባለሱቁም እንደ ተጭበረበረ ገባውና የእናቱን ስልክ ጠይቆት ደወሉላት። እማዬ ቶሎ ድረሽልኝ ያለሁበትን አላውቅም ይላታል። ድንጋጤና ለቅሶ ላይ የነበረችው እናት ፈሌ ሮጣ በፍጥነት ደረሰችለት። ልጇን በሕይወት ስላገኘችው የደስታ እንባ በድጋሚ አነባች። ሌባዋም 2 ቀሚሷንና ለዳቦ መግዣ የተሰጠውን 200 ብር ይዛ እብስ ብላለች። ያሳዝናል። መልእክቱ ሁላችሁንም ይመለከታል። እንማርበት። ሌሎችም እንዲያውቁትና እንዲጠነቀቁት ሼር በማድረግ እናድርስ። ለመልካም ሥራ ረፍዶ አያውቅም።